GTA 6 pre-order ተጀምሯል like stupid rich Hi handsome በስማ በጂቲኤ የማንመለከተው ጉዳይ የለም ዘንድሮ ማለት ነው ገንዘቡ ይዘረፋል እስኪ ማያሚ ሄዳችሁ የምታውቁ እስኪ ኮሜንት ላይ ንገሩኝ እስኪ ማያሚ ሄዳችሁ የምታውቁ እስኪ ባሁን እኔ እንደው ምን እንደማስብ ታውቃላችሁ እንዴት ነው ገንዘብ ሜክ ማድረግ የምንችለው ነው እዚህ ኤን ጌም የተጫወተን እንዴት ነው ገንዘብ ሜክ ማድረግ የምንችለው that's the question ቺሻም ይዘያቻት Let's go GTA 6 let's go pre-order የጂቲኤ pre-order እንግዲህ ዛሬ ተጀምሯል ማለት ነው በቀጥታ ገብተን ስለዚህ በቀጥታ ገብተን ዋጋው ስንት እንደሆነ አብረን እንመለከታለን ማለት ነው ኦርደር ማድረግ ከፈለጋችሁ አሁኑ pre-order አድርጉ ለኖቬምበር ነው ገና ኖቬምበር ላይ ነው የሚላክላችሁ የሚወጣው ፐብሊክሊ የሚወጣው ማለት ነው ከዚህ ቀደም ብላችሁ እናንተ pre-order ማድረግ ትችላላችሁ let's go alright እንግዲህ ዛሬኛ ቤስት ባይ ላይ ያለነው currently የሚሸጠው እንግዲህ 79.99 ነው ወይም ደግሞ ስንት $80 ወርት $80 ነው እየተሸጠ የሚገኘው እንግዲህ GTA 6 $80 ነው እየተሸጠ የሚገኘው ማለት ነው ስለዚህ ከስር እዚህ ጋር በምታዩበት ጊዜ እንግዲህ ለፕሌይስቴሽን 5 እንዲሁም ደግሞ ለኤክስቦክስ ሲሪስ የምትጠቀሙ ከሆነ ለኤክስቦክስ ሲሪስ ትሉታላችሁ ማለት ነው አያችሁት even the design changes እኛ ግን ፕሌይስቴሽን 5 እንበለው ከዛ በኋላ እዚህ ጋር እስኪ አንዳንድ ነገሮች አሉ እስኪ ከጌም ፊቸሩ ላይ የተወሰዱ ነገሮች ይመስሉኛል እዚህ ጋር የሚታዩት ማለት ነው ስለዚህ $79 ነው እየተሸጠ የሚገኘው ማለት ነው ከፈለጋችሁ እናንተ for payment plan ማድረግ ከፈለጋችሁ በ$20 ከፋፍላችሁ መክፈል ትችላላችሁ ከፈለጋችሁ ማለት ነው ስለዚህ pre-order ታርጉታላችሁ ይደርሳል ማለት ነው ስለዚህ GTA 5 currently pre-ordeሩ ወጥቷል ማለት ነው Rockstar ያዘጋጀው ይሄ ጌም እንግዲህ pre-ordeሩ ተጀምሯል ማለት ነው by the way በዚህኛው GTA 6 ለየት የሚያደርገው CD ነገር የሚባል ነገር የለም ሁሉ ነገር ኮዱ አክሰስ ነው የሚሰጣችሁ ማለት ነው ኮድ አክሰስ ነው የሚሰጣችሁ በዛ ኮድ አክሰስ መሰረት ነው የምትጠቀሙት ማለት ነው ለየት የሚያደርገው ነገር ይሄ ነው ሶ ሁለት አይነት ኤዲሽን ነው ያለው ስታንዳርድ ኤዲሽን እና አንሊሚትድ ኤዲሽን አለ ስታንዳርድ ኤዲሽን 79.99 ወይ ደግሞ $80 ይሸጣል እንዲሁም ደግሞ አንሊሚትድ ኤዲሽን ከፈለጋችሁ ደግሞ 99.99 ነው የሚሸጠው ሶ ኦልሞስት $100 በሉት $100 የሚሸጥ ይገኛል ማለት ነው ስለዚህ pre-order ነው የምታደርጉት ገና ኖቬምበር ላይ ነው የሚለቀቀው ሶ ሪሊዝ ዴቱ ኖቬምበር 19 2026 ነው የዛኔ ነው ሪሊዝ ዴቱ ማለት ነው pre-order ቦነስስ ምን አላችሁ መሰላችሁ የተለያዩ ቪንቴጅ ቫይስ ሲቲ ፓክ ይሄ ማለት የተለያዩ ሬትሮ ቬሂክልስ አውትፊትስ ሄድ ስታይልስ ዌፐንስ ሎኬሽንስ እንዲሁም ደግሞ ፍሪ መንዝ ኦፍ GTA Plus for digital pre-order ታገኛላችሁ እንዲሁም ደግሞ preload access from November 12 ጀምሮ preload access ታገኛላችሁ ማለት ነው ስለዚህ የት መግዛት ትችላላችሁ ዲጂታሊ ከፈለጋችሁ PlayStation Store Microsoft Store Rockstar Game Store እንዲሁም ደግሞ የተለያዩ ስቶሮች ላይ ማግኘት ትችላላችሁ ማለት ነው እንዲሁም ፊዚካል ከፈለጋችሁ selected retailers Amazon Argos Game Very ሁሉም ግን ኢንክሉድ የሚያደርጉት ምንድነው ዳውንሎድ ኮድ ነው ኢንክሉድ የሚያደርጉት ማለት ነው ስለዚህ GTA ቀጥታ በተለይ ጌም አፍቃሪያን ካላችሁ ቀጥታ GTA 6ን pre-order ማድረግ ተጀምሯል ማለት ነው እንዳልኳችሁ ነው ቤዚክ ወይም ደግሞ ስታንዳርድ ኤዲሽኑ 79.99 ነው እንዲሁም ደግሞ አንሊሚትድ ኤዲሽን ከፈለጋችሁ 99.99 ነው $100 ነው ማለት ነው GTA let's go